ሰላም፣ ወደ ዛሬው ገለጻችን እንኳን በደህና መጣችሁ። ዛሬ በጣም አስገራሚ ጉዞ ላይ ነን። ታሪክ እንዴት እንደሚጻፍ፣ እንዴት እንደምንረዳው የምንመረመርበት፣ በተለይም ደግሞ በኢትዮጵያና በአፍሪካ ቀንድ በዚህ እጅግ ጥንታዊ በሆነው መሬት ላይ ያለፈው ጊዜ እንዴት እንደሚጠና እናያለን። እሺ፣ እስቲ በቀጥታ ወደ ዋናው ጥያቄ እንግባ። ከብዙ ዘመናት በፊት በእርግጥ ምን እንደተፈጠረ በምን ልናውቅ እንችላለን? ይህ ጥያቄ የታሪክ ጥናትን ልክ እንደ አንድ የወንጀል ምርመራ ያደርገዋል። ታሪክ ጸሐፊዎች ልክ እንደ መርማሪዎች ናቸው። ፍንጮችን ይሰበስባሉ፣ ማስረጃ ይመረምራሉ፣ ከዛም የሆነውን ነገር እንደገና ለመገንባት ይሞክራሉ። ጥሩ። ስለዚህ መጀመሪያ ከመሰረቱ እንጀምር። ታሪክ ምንድን ነው? ለምንድን ነው የምናጠናው? ጥቅሙስ ምንድን ነው? ከትምህርት ቤት ከምናስታውሳቸው ቀናትና ስሞች የዘለለ ትልቅ ትርጉም አለው። የሚገርመው ነገር ታሪክ የሚለው ቃል ራሱ የመጣው ኢስቶሪያ ከሚል የግሪክ ቃል ነው። ትርጉሙም ምርመራ ማለት ነው። ስለዚህ ታሪክ ማለት የተጠናቀቁ እውነታዎች ዝርዝር ሳይሆን ንቅ የሆነ የማጥራትና የመመርመር ሂደት መሆኑን ከመጀመሪያው ይነገረናል። ይህንንም ስርዓታዊ አካሄድ ለመጀመሪያ ጊዜ ያስተዋወቀው የታሪክ አባት ተብሎ የሚታወቀው ግሪካዊው ሄሮዶተስ ነው። እናም ታሪክን ስናጠና እንዲሁ በዘፈቀደ ሳይሆን የተደራጀና ስርዓት ያለው የጥናት ዘርፍ መሆኑን መረዳት አለብን። ታዲያ የዚህ ሁሉ የምርመራ ሂደት ፋይዳ ምንድን ነው? ብዙ ነው። አንደኛም ዛሬ ያለንበትን ሁኔታ ለመረዳት ያለፈውን ማወቅ አለብን። ማንነታችንን እንድንገነዘብ ይረዳናል። ከዛ በተጨማሪ ደግሞ ነገሮችን በጥልቀት እንድንመረምርና የተለያየ አመለካከት እንዲኖረን ያደርጋል። ከሁሉም በላይ ደግሞ በቃ ያለፉትን ዘመናት ታሪኮች ውስጥ ስንገባ የሚሰማን ደስታና ውበት አለ። እሺ፣ አሁን ደግሞ የታሪክ ምሁራን ያንን ምርመራ ሲያደርጉ የሚጠቀሙባቸው መሳሪያዎች እንመልከት። ያለፈውን ጊዜ እንቆቅልሽ ለመፍታት የሚያግዟቸው ፍንጮችና ዘዴዎች ምንድን ናቸው? ይሄ በጣም ወሳኝ ነጥብ ነው። ምንጮች በሌሉበት ታሪክ የለም። ይሄ ማለት የታሪክ ጥናት ያለ ማስረጃ በቃ ምንም ማለት አይደለም። ሁሉም ነገር በማስረጃ ላይ መመስረት አለበት። ማስረጃዎች ወይም ምንጮች ስንል በሁለት ትልልቅ ክፍሎች ማየት እንችላለን። የመጀመሪያው ደረጃ ምንጮች የሚባሉት በክስተቱ ወቅት የነበሩ ነገሮች ናቸው። ልክ እንደ የዓይን እማኝ ማለት የብራና ጽሑፎች፣ የድሮ ሳንቲሞች፣ ሕንፃዎች፣ እነዚህ ሁሉ ቀጥተኛ ማስረጃዎች ናቸው። ሁለተኛ ደረጃ ምንጮች ደግሞ ክስተቱ ካለፈ በኋላ ስለዚያ ክስተት የተጻፉ ትንታኔዎች ናቸው። ለምሳሌ የታሪክ መጻሕፍትና የሕይወት ታሪኮች። ሁለቱም በጣም ወሳኝ ናቸው። ሌላው በጣም አስፈላጊ ምንጭ ደግሞ የአፍ ታሪክ ነው። በተለይ የጽሑፍ ባህል በስፋት ባልነበረባቸው ማህበረሰቦች ውስጥ ታሪክ የሚተላለፈው በዘፈን፣ በተረት፣ በአባባሎችና በትውስታ ነው። ይህ በጣም ልዩ እና በዋጋ ማይተመን የመረጃ ሀብት ነው። እሺ፣ አሁን እነዚህ ሁሉ የመመርመሪያ መሳሪያዎችና ዘዴዎች ይዘን በዓለም ላይ ካሉት እጅግ ጥንታዊ ታሪኮች ወደ አንዱ ወደ ኢትዮጵያና አፍሪካ ቀንድ ታሪክ ስመጣስ ምን ይፈጠራል? ምን እናገኛለን? አዎ፣ አሁን ወደ ዋናው የጉዳያችን ክፍል ደርሰናል። የኢትዮጵያን ያለፈ ታሪክ መግለጥ። በዚህ ክልል ታሪክ እንዴት ሲጻፍ እንደቆየና ምንጮቹ ምን እንደሚመስሉ እንመርመራለን። እዚህ አካባቢ ያለው የታሪክ አጻጻፍ ባህል በጣም ረጅም ዕድሜ አለው። ከ11ኛው መቶ ክፍለ ዘመን ጀምሮ የአክሱምን ንግድ ከሚገልጸው የኤርትራ ባህር ፔሪፕለስ ከተባለ የጉዞ ማስታወሻ ይነሳል። ከዚያም በ14ኛው መቶ ክፍለ ዘመን እንደ የአምደ ጽዮን ገድል ያሉ የንጉሳውያን ገድሎችን የሚዘክሩ ዜና መዋዕሎች መጻፍ ጀመሩ። በኋላ ደግሞ በ7ኛው ክፍለ ዘመን በሂዮብ ሉዶልፍ አማካኝነት የአውሮፓ ምሁራን ትኩረት አገኘ። በዘመናዊ መልኩ ደግሞ በ1963 የኢትዮጵያ ጥናት ተቋም ሲቋቋም ይበልጥ ተነገረ። ታዲያ የታሪክ ምሁራን የሚጠቀሙባቸው ፍንጮች ምን ናቸው? በጣም ብዙ እና የተለያዩ ናቸው። የገዳማት ገድሎች አሉ፣ የንጉሶች ዜና መዋዕሎች አሉ፣ የአረብ ተጓዦች ማስታወሻዎች፣
የአውሮፓ ሚስዮናውያን ጽሑፎች፣ ሁሉም አሉ። ይሄ ማለት ታሪኩን ከተለያየ አቅጣጫ እንድናየው ያስችለናል። እያንዳንዱ ምንጭ የራሱን ታሪክ ይነገረናል። የታሪክ ምሁሩ ሥራ ደግሞ እነዚህን ሁሉ አገጣጥሞ ትልቁን ምስል መፍጠር ነው። እሺ፣ እስካሁን ስለ መሳሪያዎቹና ፍንጮቹ አውርተናል። አሁን ደግሞ የታሪኩ መድረክ ስለሆነው መሬት ራሱን እናውራ። የመሬት አቀማመጥ ወይም ጂኦግራፊ የታሪክን ሂደት እንዴት እንደሚቀርጸው ይህንን ካርታ ስንመለከት የኢትዮጵያን አስደናቂ የመሬት አቀማመጥ እናያለን። እነዚህ ግዙፍ ተራሮች እና ጥልቅ ሸለቆዎች ለዘመናት እንደ ተፈጥሯዊ ምሽግ ሆኖ አገለግለዋል። የተለያየ ባህሎች በራሳቸው መንገድ እንዲያድጉ እድል ሰጥቷል። ወንዞቹ ደግሞ የንግድና የባህል መስመሮች ነበሩ። ስለዚህ የመሬቱ አቀማመጡ ራሱ በታሪኩ ላይ ትልቅ ተጽዕኖ አለው። ከሁሉም በላይ ደግሞ ይህ ክልል በተለይም የስምጥ ሸለቆ አካባቢ እንዲሁ መልክዓ ምድራዊ ክስተት ብቻ አይደለም፣ የሰው ዘር ሁሉ መገኛ፣ የሁላችንም ታሪክ መነሻ እንደሆነ ነው የሚታመነው። ለዚህ ደግሞ ትልቁ ማስረጃ ይኸው ድንቅነሽ ወይም በዓለም አቀፍ ደረጃ ሉሲ በመባል የምታወቀው ዝነኛ ቅሪተ አካል በ1974 በሃዳር መገኘቷ የሰው ልጅን የዝግመተ ለውጥ ታሪክ ለመረዳት የተደረገን ጥረት በጣም ወደፊት ያራመደ ግኝት ነበር። እስቲ ይህንን ቁጥር እናስተውለው። 3.18 ሚሊዮን ዓመታት። ሚሊዮን በቀላሉ የሚታሰብ አይደለም። በዚህ አካባቢ ያለው የሰው ልጅ ታሪክ ምን ያህል የጠለቀና ረጅም እንደሆነ ለትንሽ ጊዜ እናስለው እስቲ። በጣም አስገራሚ ነው። ስለዚህ ወደ መደምደሚያው ስንደርስ ታሪክን ማጥናት ለምን አስፈላጊ እንደሆነ በድጋሚ ግልጽ ይሆንልናል። ያለፈውን ጊዜ በመመርመር ብቻ ነው ዛሬ ነገሮች እንዴትና ለምን የተለወጡ እንደሆነ መረዳት የምንችለው። እናም በዚህ አስደናቂ ገለጻ መጨረሻ ላይ አንድ ጥያቄ እናንሳ። ታሪክ እንዲህ በተለያዩ ፍንጮችና ምርምሮች የሚጻፍ ከሆነ በአሁኑ ሰዓት በሳይንቲስቶችና በታሪክ ምሁራን አማካይነት ምን አዳዲስ ምዕራፎች እየተገለጡ ይሆን? ወደፊትስ ምን እንማራለን?